ሰላም ሰላም የሀገሬ ልጆች እንዴት ዋላችሁ? እንዴት ናችሁ? ሁሉ ሰላም ነው? አለን። እንግዲህ ዛሬ ምሳችን ይሄን ይመስላል። ቅድም እንግዲህ ስቀርጸው የነበረው ቪዲዮ ስሰራ የነበረው ሙሉክዬ እንዴት አድርገን ነው የምንሰራው ከመጀመሪያው ጀምሬ ቪዲዮ እየሰራው ነበረ። በጣም ጣፋጭም ነው እና ለሰውነታችን ጠቃሚ የሆነ ለአጥንታችን በቃ ለካልሲየም ለተለያየ ምግብ ለተለያየ ለጤንነታችን ቆንጆ ምግብ ነውና እንዴት አድርገን እንደሰራሁት ቪዲዮ አድርጌያለሁ፣ ቀርጬያለሁ። ተመልከቱት። ከመጀመሪያ ጀምሬ አሰርቼዋለሁ። ደረቁ ነበረም የመጣው። እንዴት አድርጌ እንደሰራሁት ያው ቪዲዮ ሰርቼዋለሁ። እዚህ ጋር ደግሞ በዶሮ ነው ሙሉክዬውን የሰራሁት። ይኸው በዶሮ ነው የሰራሁት። በዶሮ በቃ ቪዲዮ አለ። እዚህ ጋር ደግሞ ሩዝ በቸርዬ ሰርቻለሁ። እንግዲህ የዛሬ ምግባችን እንዲህ ባማረ መልኩ ሰርቼዋለሁ እና ዛሬም እናንተም እንደዚሁ እንግዲህ ቅዳሜ አንዳንድ ቀን እንደዚህ ምግባችሁን በራሳችሁ ጊዜ እዚህ ጋር ብርቱካኔን ጨምቄያለሁ። ብርቱካኔን እዚህ ጋር እንደዚህ አድርጌ ፍሬሽ ብርቱካን ይሄው ከመግቢያ አጠገብ ብርቱካኔን ጨምቄ አስተካክያለሁ። ብርቱካኔን በዚህ መልኩ አስተካክያለሁ። እዚህ ጋር የዛሬ የቅዳሜ ምሳ ይሄን ይመስላል። በዚህ መልኩ ነው እንግዲህ ምሳችንን ዛሬ ያዘጋጀነው። እናንተም እንደኔ ራሳችሁን ጠብቁ፣ ብሉ ወዶቼ። እና አንዳንድ ጊዜ ደግሞ ሁሉ ጊዜ ከእንጀራ ወጣ ብለን እንደዚህ የተለያየ ምግብ ሰርተን ስንበላ ለሰውነታችን በጣም ጠቃሚና አስፈላጊ ናቸው። እና ቪዲዮውን ደግሞ ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ አድርጉኝ። እናንተም እንደዚሁ ያማረ ፍሬሽ ብርቱካን እቤታችሁ ውስጥ ጨምቃችሁ እንደዚህ ያማረ ብርቱካን ከምግባችሁ አጠገብ አዘጋጁ። ቪዲዮውን ከወደዳችሁ ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ። በጣም ነው የምወዳችሁ። አመሰግናለሁ። ቻው